ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ደግሞ ከዚህ ከቦሌ ከሞይንኮ ጋር ጀምሮ እስከ ላይ እስከ ቦሌ መድኃኔዓለም እንዲሁም እስከ ቦሌ መድኃኔዓለም ሃይ ስኩል ትምህርት ቤት እዛ አካባቢ ያለውን እንዲሁም ከዛ መንገዱን የኮሪደር ፕሮጀክቱን የማስጎበኛችሁ ይሆናል። በትላንትና ቪዲዮአችን ከ22 እስከ እንግሊዝ ኤምባሲ እየተሰራ የሚገኘውን ትልቅ የሆነ የኮሪደር ፕሮጀክት ሙሉ ቪዲዮ አስጎብኝቻችሁ ነበር። ቪዲዮን ያላያችሁ ካላችሁ ገብታችሁ ቻናሌ ውስጥ መመልከት ትችላላችሁ። ቪዲዮውን እንግዲህ ላይክ እያረጋችሁ ጀምሩት፣ እንዲሁም ለሌሎች እንዲደርስ ሼር በማድረግ እንዳትረሱ። ከዚህ በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንገባለን። ቪዲዮአችንን የጀመርነው እንግዲህ ከዚህ ከቦሌ ድልድዩ ወደ ኢምፔሪያል የሚወስደው ትልቁ መንገድ ከዛ ነው ቪዲዮአችንን የጀመርነው። እዚህ ፊት ለፊት ላይ የምትመለከቱት የሞይንኮ የመኪና መሸጫው የሱ ግቢ ነው። እዛ ላይ እድሳት እየተደረገ ይገኛል። በዚህ በስተግራ የምታዩት ደግሞ የሀያት ሆስፒታል እና ከሱ ጎን ደግሞ የሀያት ሜዲካል ኮሌጅ የሱ ነው እየተመለከታችሁ የምትገኙት። እንግዲህ ይሄ ከዚህ ከቦሌ ሞይንኮ ጋር ጀምሮ እስከ ላይ እስከ መድኃኔዓለም የሚሰራው ፕሮጀክት ጥቂት ወራትን ያስቆጠረ ፕሮጀክት ነው። ሁለት ታላላቅ መንገዶችን የሚያገናኝ መሀል ላይ ያለ የኮሪደር ፕሮጀክት ነው። ከዚህ ከኢምፔሪያል አካባቢ ቀጥታ እስከ ቦሌ ድልድይ የሚመጣውን አስፋልት እንዲሁም ላይ ደግሞ ከአትላስ እንዲሁም ከ22 ከዛ በተጨማሪ ደግሞ ከታችም የሚመጣውን መንገድ የሚያገናኝ ብዙም ረጅም የማይባል ነገር ግን እጅግ ወሳኝና አስፈላጊ የሆነ የኮሪደር ፕሮጀክት ነው። እንግዲህ አብዛኞቻችሁ ይህን ሰፈር የምታውቁት በዙሪያው ባሉ ሬስቶራንት፣ ካፌዎች፣ በርከት ያሉ እንደዛ አይነት መዝናኛ ቦታዎች እንዲሁም የተለያዩ የቢዝነስ ሴንተሮች ነው። በዛ ነው የሚታወቀው ይህ አካባቢ። ከዛ በተጨማሪ ደግሞ ከፍ ብሎ ደግሞ የቦሌ መድኃኔዓለም ቤተክርስቲያን ይገኛል። እንዲሁም ደግሞ ከዛው ፊት ለፊት ደግሞ የቦሌ መድኃኔዓለም ሃይ ስኩል ትምህርት ቤት ይገኛል። ይህ ሃይ ስኩል ትምህርት ቤት ብዙ አመታትን ያስቆጠረ አብዛኛው እዚህ አካባቢ ያለ እንዲሁም ከሌላ ቦታ የሚመጡ ብዙ በርከት ያሉ ተማሪዎችን የተማሩበት ትምህርት ቤት ነው። እንግዲህ ከነዚህ የኮሪደር ፕሮጀክት የሚያካትተው ሰፋ ያለ የእግረኛ መንገድ፣ ከዛ በተጨማሪ የባይክ ሌን እንዲሁም ደግሞ የተለያዩ ኢንፍራስትራክቸሮች እየተሰሩለት ይገኛል። ከዚህም ውስጥ የኔትወርክ ኬብል እና የኤሌክትሪክ ኬብል መስመር ዝርጋታውም አብሮ እየተከናወነ ይገኛል አሁን። ከዛ በተጨማሪ ደግሞ በጎን በዳርና በዳር ያሉ የህንፃዎች እንዲሁም አነስ ያሉ ካፌና ሬስቶራንቶችም የነበሩበት አካባቢ በመሆኑ እነሱ ከእንደገና ታድሰው እየተሰሩ ይገኛሉ። ያው የኮሪደር ፕሮጀክት ፕላኑን በጠበቀ መንገድ የተሰሩ አብዛኛውን ጊዜ እንደተመለከታችሁት የኮሪደር ፕሮጀክት ላይ እንደዚህ በድንጋይ ቅርጽ ቴክስቸር ያላቸው ቤቶች ብዙ ጊዜ አስተውላችኋል እና ያህን በተከተለ መንገድ ይህንም ፕሮጀክት እየተሰሩ ይገኛሉ። እንዲሁም ከኮሪደር ፕሮጀክቶች በፈጠን ባለ መልኩ የቤቶቹ እድሳት እና የሬስቶራንት የካፌዎቹ እድሳት ፈጠን ተደርጎ እየተሰራ ነው። ይሄንኛውም አሪፍ በሚባል ፍጥነት እየተሰራ የሚገኝ ትልቅ ፕሮጀክት ነው። ቪዲዮን እስከ መጨረሻው ድረስ እንድትከታተሉ እየጋበዝኳችሁ በከተማችን ውስጥ ማየት ወይም መጎብኘት የምትፈልጓቸው ቦታዎች እንዲሁም ደግሞ አፕዴት እንዳረጋችሁ የምትፈልጓቸው የኮሪደር ፕሮጀክት ካሉ ሀሳባችሁን ኮመንት መስጫው ላይ አስቀምጡልኝ። ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ከዛ በተጨማሪ ደግሞ ሰብስክራይብ በማድረግ የቤተሰብ አባል መሆናችሁን አትዘንጉ። ላለው ቪዲዮን እስከ መጨረሻው ድረስ ተከታተሉ። መልካም ቆይታ። አመሰግናለሁ።